ክብራት የድራችን አባላት በዚህ ድር ውስጥ በርካታ ያልጨረስኳቸው ጉዳዮችና ነገሮች ስላሉ ይሄኛው ምርጫ ይተላለፍና እኔ ልምራው። ይሄን ሬጄና ወጣው ስለሚያቀኝ እድል አልሰጠኝም። የማማልጣሽን ጠጅ ቀምቅሜ ነበረ ብድግ ብዬ ማውራት ጀመርኩ። እኛ ሰፈር ውስጥ እውነትን ለመናገር እድል ይሰጠኛል ብለህ ከመጠበቅ 40-60 በትዕግስት መጠበቅ ይሻላል። ታዩ ይጠይቀኛል አባት ልጁን እኮ ነው የሀብታም ትምህርት ቤት አስገብቶ እንግሊዘኛ የቤት ስራ ተሰጣቸው። አባት አይደለም ኤን ሃና አቅም ልጅ ይጠይቀዋል። እናቴ ይጠይቀዋል። ከዛ ሚስትየው ማሙሽ አባትን አታስጨንቀው ስትለው እኮ ነው ባል ታዩ ይጠይቀኛል። እንዲህ አይነት ትግል እኮ ነው የገጠመን ጎበዝ። የእኛ ሰፈርስ እንደዚህ ያለው ሲል እነ ሻምበል ተውት ይጠይቁት፣ መልሱን እኮ አያውቁት። እንዴት መሰለ ሰፈር ውስጥ ባለፈው ነዳጅ ጠፍቶ መኪና ተኮልኩሎላል ተሰልፉ። ይኸውልህ ከዚህ የተነሳ ምን አለፋ ጅቡቲ ሊደርስ ትንሽ ነገር ተሰልፎ እየጠበቀልን ጣት የጀመረ ነው። ቦቴ መኪና አይመጣም። ሰው ሁሉ ጎሽ ገላገለን ከሰልፍ ልንቀዳ ነው ብሎ ሲጠብቅ ቦቴ መኪና ሁሉንም አልፎ ኋላ ተሰለፈላ ሊቀዳ። እኔ ነዳጅ ጭኖ ሁሉ ሊሆን ይችላል ከኋላ የተሰለፈ። እንደዛ ነው የሚያደርጉ። ችግርን ስትጠይቅ እኮ መልስ ይመልሳሉ ብለህ የምታሰባቸው ሰዎች መመለስ አቅቷቸው ካንተ ኋላ ይሰለፉና እጃቸውን አውጡ። መላሽ ያልካቸው ማለት መልስ አላቸው ያልካቸው ከኋላ ተሰልፈው እጅ አውጥተው በነገራችን ላይ የኛም ጥያቄ ይሄ ነው ይለዋል። ያ የድሮ የለመዱት ይሻላቸዋል። የድሮ የለም ደረጃ በደረጃ እያየነው ነው። ጉዳዩን እያጤነው ነው። የሚመለከታቸው አካላት መፍትሄ የሰጡት ማስተመለከቱን መጀመሪያ በቅጡ የዚህ ሰፈር ትክክለኛ የኑሯችንን ምሳሌ የሚያሳይ አንድ የዚህ ሰፈር ገጠመኛል። አንዱ ድራፍቱን ቀምቅሞልህ ማታ በጨለማ ሲሄድ ደንብ አስከባሪዎች ያገኙታል። ቁም ምናምን ብለው ኪሱ ሲፈትሹት ምንም የለውም፣ የተለቀቀ ቤት በለው። በእልህ ስብርብር አድርገው መሬት ላይ አነጠፉትና ከዚህ በኋላ ሁለተኛ ብታመሽ ብሎ አንዱ ታጣቂ ዱላውን ሲሰነዝር ሰካራሙ ከታች አይኑን አይጨፍንም። ታጣቂው ምን ቢል ጥሩ ጭራሽ ትመክታለህ? ጭራሽ
ታመለክታለ ብሎ ፊቱን እንዳልሆነ አርገው አሰባበጡታል። ሲጥልብህ እንዲያርግ በል መታወቂያ ናውጣሉት። እንዴት ብሎ እንዲገለጥ አርጎ ሰጣቸው። ውሰዱ። ታጣቂው ፎቶን እያየ ሰውየውን ሲያመሳስለው መታወቂያው ላይ ያለው የሰውየው ምስልና ከዱላው በኋላ ያለው የፊቱ ገጽታ አይገናኝም። ደንብ አስከባሪው ድጋሚ ሌላ ወንጀል የሰው መታወቂያ ይዘህ ነው የምትዞረው? እናቴ ተፈራረቁበት። የዚህም ሰፈር ሰው ኑሮ እንዲህ ነው የተፈራረቀበት። አቤት ከባድ እኮ ስንቱን ጉድ መሰለ የቻለ። አንዱ ጠጅ ቤት ሰላይ ነኝ ይለናል። እኔ የምለው ሰላይ ነኝ ብሎ መሰለላለ እንዴ? በማል ብድግና የስኳር ጠጅ ነው አይደል የምጠጡት ይለናል። እማማልጣ እሱንማ እየጠጣ እያወቅኸው ነው። የላይኞቹ ምን እንደሚጠጡ ንገረን እንጂ አለ። ውረታቸው ግራ ግብት ነው የሚለው የዚህ ሰፈር። ከኑሯችን በላይ የነገ ፍርሃታችን ያሰጋል። ተስፋችን በሙሉ እኮ ጽልመት የለበሰ ሆኗል። ነገን በምኞት የሚጠብቅ ሰው እየቀነሰ ሰላም እደርና እንደምን አደርክ ብርቅ እየሆኑብን እዚህ ሰፈር በዚህ ኑሮ ሁኔታ ምግብ ማስተረፍና በህይወት መትረፍ ድንቃድንቅ መዝገብ ላይ ሁሉ ሊያስመዘግብ ይችላል። ወዛደርም በለው አርብቶ አደር፣ አርሶ አደርም በለው ወጥቶ አደር መብላቱ ሳይሆን ትልቁ ጥያቄ በሰላም ማደሩ ነው። ይህን ሻምበልን እኮ አበላል ስታየው በሁሉም ዘርፍ ሰርቀው በሁሉም አይነት ወስደው አሁን የቀራቸው ነገር የሰፈሩን ሰው አስይዘው መበደር ነው። መቼም እኛ ሰፈር ያልተበደረው ብድር አይነት የለም አይደል? ገና አሁን ሊሆንለት የማይችለው ነገር ተበድሮ እንኳን በዕዳ አስገብቶ የማይሳካለት ነገር ምንድን ነው? በሰላም ወጥቶ መግባት። በሰላም ወጥቶ መግባት ለዚህ ሰፈር ሰው ኑሮን እንደማሸነፍ ከባድ ሆኖበታል። ክፋታችንና ጭካኔያችንን እኮ በማይዳሰስ ቅርስ ዘርፍ ካላስመዘገብን ብለን ተያይዘናል። ማፈግፈግ፣ መሯሯጥ፣ ሽሽት የሁል ጊዜ ጉዟችን ሆኗል። እውነታቸው ነው። መምህር ቅኔ መንገድ ዳር ቁጭ ብሎ አንድ ተማሪያቸው ይመጣና ይጠይቃቸዋል። እኔ ምሎት መምህር ቅኔ ይሄ መኪና ምንድን ነው የሚዞረው አሏቸው። ባለፈው የሎተሪ አሸናፊ የጠፋ ጊዜ ሽልማቱ በከተማው እየዞረ አልነበር? የእሱ ጊዜ እኮ መምህር ቅኔም ይሄ የምታየው ትልቁ መኪና አንደኛ ዕጣ ነው፣ ይሄ መለሰየው ሁለተኛ ዕጣ ነው፣ ይሄ እያሉ ይኸውልህ ሰው በትዝታና በተስፋ ነው የሚኖረው፣ ወይም ደግሞ በትዝታና በተስፋ ነበር የሚኖረው። አሁን እናቴ ተስፋ የማይከበርና የማይታሰብ ክብረ በዓል ሆኗል። ትዝታን ሁሉ እኮ እየወሰዱብህ እኮ ነው እዴ። አሁን እኮ በዓልን ለማሳለፍ እኮ እድል ይጠይቃል። እውነቴ ነው። በትዝታና በተስፋ መካከል ያለውን ልዩነት ለማየት እድል ይጠይቃል። እንዴት መሰለ፣ አንድ ሀብታም ሰውዬ
3 ብራንድ የሆኑ መናጢ ድሃዎች በዛ ላይ ስራ አጦች ሊቀፍሉት መጡ። እነዚህን ዝም ብዬ ገንዘብ ከመሰጣቸውማ አንደኛ ይህን ወጣት ማገዜ ነው ብሎ ሎተሪ አዟሪውን ጠርቶ ሎተሪ ገዛላቸው። አንድ ድላቸውን ይሞክሩ፣ 2 ደግሞ ምን ላይ እንዳሉ ይወቁት ብሎ ለ3ቱ መናጢ ድሃዎች ሎተሪ፣ ለሎተሪ አዟሪው ራሱ ሌላ ሎተሪ፣ ከዛ ለራሱ ሌላ ሎተሪ ቆረጠል። እናቴ እድል እብድ አይደለች? ለሀብታሙ ደረሰ። አንድ አባትስ ያዩትን ሎተሪ ነው የሚገዙት። እናቴ ነገ ይውጣ ወጥቶ ይሁን ጉዳያቸው አይደለም። ሎተሪ ይገዙላን። አንድ ቀን 30 ምናምን ሎተሪ ይዘው ነው አሉ። ሬዲዮ እያዳመጡ ይጠብቃሉ የአሸናፊውን ቁጥር። ቢያዩ አንድ የሳቸው አልወጣም። ዞረው ወደ ሚስትና ልጆቻቸው እናንተ ገደቢሶች፣ እድለቢሶች፣ እግረ ደረቆች አሉ። እናቴ አሁን ተስፋ ማጣትን በማን ነው የምታሳበው? እና እኚህ አባት እኮ በጥሩ ጊዜ ልጅና ሚስት አላቸው። ለዚህ እኮ ነው እድል እብድ ነች የሚባለው እኮ። እውነታቸውን ነው እኮ። ይኸውልህ ትዝታ መሸሸጊያ ነው፣ ማረፊያ ዋሻ ነው። ይኸው ተስፋ ላይኖርህ እኮ ይችላል። ተስፋ ግን አንድ መጽናኛ ያለው ትዝታ እና ትዝታን በሚነካ ሰው መደራደር የለብህም። እንዳትነኩብኝ ማለት አለብህ። ትዝታ ታሪክ ነው፣ ምናብ አይደለም እኮ። ትውስታ ነው፣ የመኖር መሰረት ነው፣ ለነገ የሚጥልልህ። ተስፋ እኮ በድል እኮ ነው የሚገኘው። እኔ ላስረዳ። 3 ወንደላጤዎች ድራፍት ቤት ቁጭ ብለው አንድ ባለትዳር ጓደኛቸው ቀርቶ ነው ከቀጠሯቸው። እናቴ መጠጫ ረጉታ እገሌ ብሎ ነው የቀረው ሲባል አንደኛው ሚስቱ እኮ ከባድ ነች አልፈቀደችለትም አለ። ሌላኛው ለምን ነው ማትፈቅረው? እኛ ጓደኞቹ አይደለን ሲባል አይ ትመታዋለች እኮ ትቀጠቅጠዋለች። ከቤት አልፎ ሰፈር ለሰፈር መንደር ለመንደር ብሎክ ለብሎክ ነው የምታሯሩጠው አሉ። እናቴ 3ቱ ወንደላጤዎች እግራቸውን ሰቅለው በሰውየው ሲስቁ ከጎን ጠረጴዛ ላይ በፕላስተር ታሽጎ የሚጠጣው ባለትዳር ጎበዝ ተው እንጂ ተው፣ ወንድ ልጅ በወንድ ልጅ አይስቅም። እውነት ነገ የሚያጋጥመውና የሚያገኘውን ስለማያውቅ አይስቅም አሉ። እውነቴን ነው፣ አትሳቁ። እውነቱን እኮ ነው። እስቲ ማን ነው በዚህኛው በዓል ደልቶትና ስቆ ያሳለፈ? ምንም አዲስ ነገር የለም። ሰቀቀን እኮ ነው። አሁን በዓል ሲመጣ በዚህ በኩል ኑሮ ብትን፣ በዚህ በኩል ሰው ብትን፣ ያለ አማራጭ የድሮ የበዓል ዘፈኖችን ትከፍትና በዓልማ በእኛ ጊዜ ቀረ፣ በዓል ድሮ ቀረ እያልክ መዝናናት ነው ያለ አማራጭ እናቴ። አለበለዚያ ቀጣይ የሚመጣው በዓልማ ካልክ ሰቀቀን ነው የሚይዝ። ወጪው እኮ ነው እንዴ። ካላንደር ሲዘጋ እኮ እንደ ድሮ ደስ አይልም። ጉሮሮ
አልተዘጋጀም። እንዴት መሰለህ በዓልና ጊዜ የሚሆነው እንደነ ሻምበል አይነት ማለት ነው። በሬውን በሆነ ምክንያት ወጋው ጋር ያረጉትና ያስደነብሩት የለም። በሬው ደንብሮ ይሄ ሰፊ ውስጥ መንገድ ላይ አግኝቶት እየወጋ እየገጨ እየጣለው ሲሄድ እንደነ መንፈስ አይነቶቹስ ያዘው ያዘው እያሉ ጅራፍ እያስጮሁ ወደሚፈልጉበት ይወስዱታል። ሰፊው ህዝብ እኮ እንደዛ ነው። በጅራፍ አረን ወደሚፈልጉት ይወሰራሽ። አይ ዜሮና አንድ እዚህ ሰፈር ብቻ እንዴ ቲዮሪና ተግባር የሚለያየ? እሺ ቆይ ትልቅ አንድ ሲደመር ከትንሽ አንድ ስንት ነው የሚሆን? 1/4 1/4 ማለት ሩብ ማለት አይደለም። ትልቁ አንድ ትንሹን አንድ በአራቱም አቅጣጫ ነፍሱን ስቅቅ አድርጎት ሁል ጊዜ ከታች ሆኖ የበላዩ ከላይ የሚሆንበት የጉልበት ቀመር ነው። ይህንን ቀመር የትም አትማሩም ወንድሜ። ይህንን ትምህርት የሚሰጥ አንድ ብቸኛ የብቃት ማረጋገጫ ያለው ተቋም የኑሮ ዩኒቨርሲቲ ይባላል። በዲፓርትመንቶቹ አስረዳለሁ። እነዚህ አንደኛው ዲፓርትመንት እንዴት ነው? 1 ሲደመር 1 እኩል ይሆናል 3። እንዴት? ጡንቻ ሲደመር ስልጣን እኩል ይሆናል እብሪት፣ አምባገነንነትና ምንጩ ያልታወቀ ሀብት። አንድ ሲደመር 1 እኩል ይሆናል 1። ሌባ ሲደመር ሌባ እኩል ይሆናል ሁሉ ጊዜ 1 1 ዝርፊያ። ይህንን በቲዮሪ ካየነው በተግባር ደግሞ አሳያለሁ። አንድ የምሽት ክበብ ውስጥ ነው አሉ። ዘፋኙ በባንድ ታጅቦ እንደዚህ ይዘፍናል እና ዘፈኑ ምንድን ነው? አቅምን አውቆ መኖር ታላቅ ችሎታ ነው የሚለው ዘፈኑ። ግራና ቀኝ ሆነው 2 ሰዎች አቅም ይለካኩላል። እዚያ አንደኛው ተነሳለና ለዘፋኙ ወጥቶ እስር ብር በተነላ እስር በቃ አርከፈከፈው። ሄዶ ቁጭ ሲል ሁለተኛው መጣ። ሁለተኛው ዘፋኙ ጋር ሄደና ከደረት ኪስ ውስጥ አፈር ዝግና አድርጎ ዘፋኙ ላይ ነሰነሰበት። ዘፋኙ ሰውዬ ምን ሆነሃል? ምን ማድረግ ነው አለው ዘፋኙ። ሰውዬውስ ከተማዋ መውጫ ላይ 500 ካሬ ሜትር ሰጥቻለሁ። ካርታና ፕላን ሞሩ ነው እንግዲህ በዜሮምና በአንድ መካከል አሉ ብለው ፍትህ የሚያዛልፉ ሰዎችም እነሱ የት እንደተማሩ ታውቃለህ? ይሄ 1 ሲደመር 1 ሁሉ ጊዜ 2 ነው። የዜሮና 1 ህጉን እንደ ፈጣሪ ቃል ተቀብለ አክብረ ኑር የሚሉትን ሰዎች ትምህርት ቤታቸውን አሳያለሁ። ትምህርት ቤቱ የግቢው አጥር ላይ ስዕል ሳለ፣ ትልቅ ስዕል ሳለና የቀጨኔ ስዕል ሳለና ከስር በእንግሊዘኛ ራት ብሎ ከወላጆችና ሰዎች ኧረ እባካችሁና ሰዎች ትምህርት ቤት እኮ ይሄ ጅራፍ ነው የሚባለው ቀጭኔ ራት አይጥ ነው አሏቸው። በቃ ግዴል እናስተካክላለን አሉና የቀጭኔዋን ምስል አጥፍተው አይጥ ሳሉ። ኧረ
አንዳንዴ እርማቱ ያሳቅቃል። ግድ የለም እንደተሳሳተው ቢቀመጥ ይሻላል። እኮ እንጀራው አፍለኛ ነው ሲባል ምጣድ ሰብሮ ከመቀየር እኮ አይተናነስም። ዜሮና አንድ ነው ምናምን የሚሉ ሰዎች እኮ እንቁላሏን እንዲህ እየጠበቁ ስትጥል እያነሱ እየጠበሱ እየበሉ እየጠገቡ በኋላ ላይ አይ እቺ ዶሮ እንቁላል ትጥላለች እንጂ ጫጩት አትፈለፍልም ብለው ቢላቸውን አንስተው ለማረድ ይነሳል። ወደው አይስቁ ስቀው ሊያልቁ ነው እንጂ ጎበዝ። ኧረ ጉድ ምን እስክንሆንላቸው ነው ግን የሚጠብቁት? ጎበዝ ምን ሊያደርጉ ነው ያሰቡት? እውነቴን እኮ ነው። ማታ እንቅልፍ የለን አንተኛ ሌሊቱን ሙሉ ሲያቃዡን ያድሩና ጠዋት ቅዠታሞች። በቀን በጠራራ ፀሐይ የድባቴ ዜና ያስደምጡንና ዱካ ኮርሶን በቁማችን ስንናውዝ ጀዝቦች እያሉ ይጠሩናል። ይሁን ብለን ጆሮ ስናጣ አይሰሙንም አያዳምጡንም ብለን እንደ እብድ ብቻችንን አወራን። ከሱም አልፎ ግራ ገብቶን እንደ ቂልና እንደ እጅ ሐሳብ የሚቀበለን ስናጣ ለብቻችን ሆነን ራሳችን ቀኝ እጃችንን አውጥተን በግራ እጃችን እየጠቆሙ እሺ እርሱ ሐሳብ ካሉት ብለን ብቻችንን ማውራት ጀመርን። የቂል ጨዋታ ያዝ። ይህም አልፎ እኮ አሁን እናቴ ለምን ተከተልከኝ? ምን ፈልገህ ነው ከኋላና ከፊቴ የሆንከው? እያልን ከገዛ ጥላችን ጋር እየተዟዟርን እንደዚህ እንድንጣላና እንድንጋጭ ነው የሚፈልጉት። ታዲያስ በጥላህ ጋር ልትተናነቅ ስትዟዟር ብሽ ብሎ በአዙሪት ስትወርቅ ጠብቀው ይመጣሉ። የበሽታው ምልክት እኮ ነው እንዲህ የሚያደርገው። አትከራከር ነገር ከጥላው ጋር የተጣላ ሰው ምን አፋለሁ? እነሱ ተክነውበት የለ እከሌ ባዮቲክ ምንትስ ክሎሲስ ብለው አዲስ የበሽታ ስም ይሰጡዋል። ስም በመለጠፍና ስያሜ በማውጣት ተክነዋል። ጎበዝ ግራ እኮ ነው የሚገባ። ምን ሊያረጉን እንዳሰቡ ሁሉ እኮ ግራ ነው የሚገባ። ኤሞ ይሁን ብለህ ብታልፈው ቀጣይ የሚደርስ ምን እንደሆነ ታውቃለህ? እነግርሃለሁ። እናሳያችሁ፣ መንገድ እንምራችሁ ብለውን ለአንድ አፍታ እጃችንን ያዙት በቆምንበት ቦታ ስንዞር ሲያዞረን ሲዞሩን እነሱ የትም ሳንሄድ ከዛው ሳይነሱ እያሽከረከሩን በረባ ባረባው አዙሪቱን ችለን ልቀቁን ያልንለት ገደለን ጠረባው የሚል ግጥም ታነባለህ። ያው ሆድ እንዳገር ይሰፋል፣ ሀገር በሆዳ ይጠፋል አይደለ? እስቲ እኛም በሆዳችን ሆድ ይፍጀው ብለን የያዝናቸው አንዳንድ ብሶቶቻችንን ዝም ብሎ በቀስታ በትንሹ አሸት እናደርጋለን። ይህን የምንጀምረው ደግሞ ከእድሩና የቀበሌው ስልጠና ተንከባላ የጠጅ ቤቱ አግዳሚ ላይ ከመጣችው ጨዋታ ነው። ይህ ጨዋታ ሕግ አንድ ነው ይታወቃል። እዚህ ሰፈር የዚህ ሰፈር ጨዋታ የዱላ ቅብብል ላይ ሄዶ የጦር ውድድር ይሁንልኝ ማለት የሰውነት ጡንቻ ቅርጽ ውድድር ላይ ገብቶ በፋሽን ትርኢት ነጥብ ይያዝልኝ ማለት የፈረስ ጉክስ ተመዝግቦ በመኪና አወዳደራለሁ ማለት ይሄ የቡጢ የቦክስ ጓንት አድርጎ
ጉርሻ ውድድር ካላሸነፉ ማለት አጋጣሚውን ተጠቅመው ሁሉም መጋጠምና ማጋጠም ብቻ እኛን ተውና ግጥሚያውን በግጥም አሸት እናረጋለን። እሱ ነው አብሾ ላለበት ሰው የሚሻለው። እንደዛ አይደል የሚሉ የድሩና የቀበሌው ስብሰባ በዝግ ነው የተካሄደው። አስቡት፣ ስብሰባው ዝግ ነው። የስልጠናው ርዕስ የግልጸኝነት እሴቶች ይላል። የሚሰበሰቡት ስለኛ ነው፣ የማይስማሙት እርስ በራሳቸው ነው። ለዚህ ነው ህይወታችን መዝናኛ፣ ኑሯችን ዝቅተኛ የሆነው። ህይወታችን በካሜራ ሰርግና ምላሹ ድግሱ ሲከበር እኛ ጋር ቤት ለቤት መርዶ ተቀብሎ ባዶ ሳጥን መቅበር። ያው ዝጉን ስብሰባ እዚህና እዛ ስናየው እንዲህ ነው። የዚህ ጨዋታ መነሻ ምን መሰለ? ይሄ ነው። የድሩ ግምጃ ቤትና የሂሳብ ባለሙያ የለም ጠጅ ቤት መጣ። ከስልጠና ወጥቶ እንዴት ቢሰበስቡት እንዴት ቢያሰለጥኑት እንደሆነ አላውቅም። በቁሙ 2 ብር ላይ ገጭ አረገና ሶስተኛው ላይ ማውራት ጀመረ። ይገርማችኋል፣ እዚህ ዓለም ላይ ሁሉም ነገር በዜሮና በአንድ መካከል ነው። ሲስተም በለው፣ ግኝት በለው፣ ፈጠራ በለው፣ ከፈለክ እድልና አጋጣሚ በለው፣ የዜሮና የአንድ ጨዋታ ነው አለ። ይህን ተቀበለው ማማልጣሽ ቀጠሉ። ልክ ነህ። ችግሩ ይሄ የዜሮና አንድ ጨዋታ አጨዋወቱ የአሃዝና የቁጥር ሆኖ የሰውን ፍጥረት ሁሉ ቁጥር አርጎ ታረከሰ እንጂ አሉ። ይሄ ነው መንፈስሻ ተቀባይ ማየ። የተማረ ሰው ሲያወራ ዝም ብለሽ ነው ማዳመጥ ያለብሽ አላት። መንፈስ ለማማልጣይሽ ቀጠሉ። አይ ልጄ መማር ሳይሆን የምታወራው ቁም ነገር ክብደት ነው ትኩረትና ጆሮ የሚያሰጣል። ከዛ ቀጠል አድርገው ይኸውልህ አንዳንዴ ላልተማሩት ለኛ ጆሮ መስጠት ምን እንዴትና የት ማውራት እንዳለብህ ይጠቁመሃል ብለውት ሄዱ። አይ የዘንድሮ ልጅ መንፈስሻ የዘመኑ ስሌት ጨዋታ እኮ ነው። እኔ ደስታ አስመላሽ የተጎዳ ፍራሽ አዳሽ ነግርሃለሁ። ይሄ እንባ እንጥረግ ብለው አይን ከሚጓጉጡት ጉንጭ ከሚዋጭሩት ይልቅ እናክልሃለን ብለው እድፍ ከሚለጥፉልህና እድፍ ከሚፍቁት ሰዎች የበለጠ ቁስል እናሽላለን ብለው ከሚያመረቅዙብህና ጠባሳ እንሸፍናለን ብለው ቆዳ ከሚልጡብህ የበለጠ ገዳይን የሚያሞግሱና ሞትን የሚሽሩ ሰዎች ያስፈሩኛል። ለምን ካልከኝ ከምክንያታቸው እርምጃቸው ይቀር። አንድ ሕፃን ልጅ ሁሉ ጊዜ አስተማሪው ብርቱካን እንደዚህ ይስልና ብርቱካናማ ቀለም ቀባ ይላል። ልጁ ሁሉ አረንጓዴ ቀባ። ቀይር አስተካክል ይለዋል፣ ሌላ ይሰጠዋል፣ አረንጓዴ። አስተማሪው ብስጭት ብሎ በንዴት ወላጅ እንዲያመጣ እናቱ ፊት ቁጭ ብሎ ይሄ አይሰማ፣ የሰው ትእዛዝ አይቀበል፣ ልጅሽ ችግር አለበት፣ እንዲህ ብዬው እንዲህ ነው የሚያደርገው ምናምን ሲል ሕፃን ልጅ ከምሳቃ ውስጥ እናቱ የቋጠረለች ውጥታ አረንጓዴ ብርቱካን ማየ እኔ እኮ ይሄን እያየሁ ነው የቀባሁት። ማን ነው ትክክል? አንዳንዴ ከእርምጃ በፊት አልታዘዙልኝም መልሱ ስህተት ነው ከማለት በፊት የመላሹ ምክንያት በደንብ አገኘሁታ። በድጋሚ መንፈስሻል መብራት ክፈል ብለውት ማማልጣሽ ወራው የከፈለ መስሎ አሮጌውን መልሶ ሰጣቸው። ኧረ
ቀጠሩና መምህር ቅኔን እንግሊዘኛ ስለሆነ አንብብል ያሏቸው አነበቡላቸውና ያለፈ ወር ነው ሲባሉ ሄደው ከፍለው መጡና ቺን ጉድማ ማየት አለብኝ ብለው ናስቲ መንፈስ ይሄ የመቼ ወር ቢል ነው አንብብልኝ አሉት። ቢሉን ይዞ መጣና በጠራራ ፀሐይ እኮ የቤቱ መሃል አምፖሉ ስር ሆኖ እስቲ ማብራ ማጥፊያውን እስቲ አብሪልኝ ላንብብ አለ። በጠራራ ፀሐይ ያሉት ማማ ልጣይሽ ገባውኛ። አይ ተውት ማማ ልጣይሽ መንፈስሻ የአምፖል ጥገኛና የመብራት ምርኮኛ ነው አልኳቸው። ቀድም ሙዙን አምፖል ተጠግቼ ልብላ ብዬ ነው አላለ ሊያነብ ማለት ነው። ወንድም ይኸውልህ አምፖል ስር መብራት ስር ማለት በኋላ አጥበረበረኝ አዙሮታለኝ ወጋኛ አይኔ ምናምን ለማለት ለሁለተኛ ድርድር ተገናኙ። የት? ሳሎን ቤት ሶፋ ቁጭ ብሎ እያዳመጠ እንደዚህ ድርድር አደራደር ምናምን የምትሉ አርፈ እንዳገዛዝ ጸጥ ለጥ ብለህ ኑር፣ ወሬ አታብዛዝ ምናምን ብሎ ወንበራዊ የሆነ ትእዛዝ ቁጭ። ይሄኔ ነው ተናደው ሲሄዱ ወደ መኝታ ቤታቸው ከእንቅልፍ ጋር ተገናኙ። እንቅልፍ ውስጣዊ አደራዳሪ ሆነና ሰማቸው ግራና። ከዛ ምክረ ሐሳቡን አስቀመጠ። ጎበስ እናንተ የጋራ አገልግሎት ሰጪ ናችሁ። አካል እንዲያርፍ ነው እንጂ የምታደርጉት ህልም እንዲታለም ማድረግ አትችሉ። ስለዚህ በትብብርና በጋራ አካልን ብታሳርፉ ይሻላል አላቸው። እውነቱን ነው። አካል ቢያርፍ አርምሮ ካላረፈ ህልም የለውም። ወንድም ህልም የሌለው እንቅልፍ ከሞት በምን ይለያል? አየህ መንፈስሽ ያልገባው የማይገባው ይሄ እኔ አካልህ እንዲያርፍ ነው ባደርገው። ህልም ማየት ከፈለክ ስራ ማስተካከል ያንተ ድርሻ። የነ መንፈስና የነ ሻምበልን ስሌት ለማወቅ እነሱ መሆን አይጠበቅብህ። ምክንያቱም አንድ አይነት ነው የሚያደርጉት ጉዳይ። ነገሌ ድል ከተሰጣቸው ይጠይቃሉ፣ ከጠየቁ ደግሞ ይደመጣሉ፣ ከተደመጡ ደግሞ እውነቱን ይገልጣሉ። ስለዚህ አፋቸው ይለጉም። እነገሌ ደንበኛ ካገኙ እኔ ከስራለሁና ሱቃቸው ይዘጋ። እነገሌ ብቅ ካሉ ከቆሙ ትኩረት ያገኙና ይኮርኮሙ የማለት ስሌት መቼም የትም አያዘልቅ። ግን እነ መንፈስሻ ይወዱታል። አዝማሪው ባንጆ ያለ ምክንያት አይደለም። ማሲንቆም ህሊናም በእጅ ነው የሚቃኘው ያለ። ይህንን ለማስረዳት የዘርፉን ትልቅነት ለማሳየት ሻምበልና መንፈስን ስብሰባ ብጠራቸውም ቀሩ። ያው አበላ ጥቅም የለውም መሰለኝ። ስብሰባው የተካሄደው መኝታ ቤት በሚባል ተቋም ውስጥ ነው። ይሄ ተቋም እንደ ማንኛውም ተቋምና ድርጅት መሪ ቃል አለው፣ ዓላማ አለው፣ ተልእኮ አለው፣ ራዕይ አለው። መኝታ ቤት እንደ ተቋም ለምሳሌ ከዓላማዎቹ መካከል ምስጢር መጠበቅ፣ በጉያ መሸሸግ፣ ባህላዊና ተፈጥሯዊ የሆኑ እንቅስቃሴዎችን ማካሄድ የሚል መርሁ ቀላል ነው። ከንጋት እስከ ንጋት ያለ ስጋት ራዕዩ አንድ ነው። ከ10-90 ተነስቶ ወደ 20-80 እና 40-60 ከፍ በማድረግ በ110 ሞልቶ መፍሰስና ማጥለቅለቅም። እንግዲህ በዚህ ውስጥ የሚኖሩ አንዳንድ ህዝቦች አሉ በመኝታ ቤት ውስጥ። እነሱ ናቸው ስብሰባ ያደረጉት።
ሁሉ ለቀጠናዊ ትስስር አካታችነት ያለው አስቸኳይ ጉባኤ ይላል ስብሰባው። የስብሰባው ርዕስ ይሄ ነው አሳትሞ ያመጡት። ሁለንተናዊ የፍራሽና አልጋ ምክክር እንዲሁም ድርድር በቅንፍ ትራስ አለ ይላል። ትራስ አናሳ ነው ተብሎ አግልለውት ብዙ ነጥቦች በስብሰባው ላይ የተነሱ ቢሆንም ዋና ዋና የሆኑ ጉዳዮች አሉ። ማንነትን መሰረት ያደረገ ጥቃት፣ መኝታ ቤታዊ መብትና አከላለል፣ እንደውም ህገ አንሶላዊ አነጣጠፍና አካታችነቱ የሚሉ ነጥቦች ተነስተው ነበር። በስፋት ግን ተመካክረውበትና ተከራክረውበት ሊግባቡ ያልቻሉባቸው ጉዳዮች አሉ። አንዳንዶቹ እንደ መነሻነት ነው ለአጀንዳነት የተጠቀሙት። ለምሳሌ ለምንድን ነው አልጋና ፍራሽ እያለ ትራስ ከላይ ነው ሚል ሀሳብ ተነስቶ ነበረ። ሌላኛው ሀሳብ ደግሞ በምን መስፈርትና ከምን አንጻር ነው ትራስጌና እግርጌ የሚሰየመው? ውክልናውስ ፍትሃዊና ዲሞክራሲያዊ መሆኑ ከታሪካዊ ዳራ አንጻር ተጠንተዋል የሚሉ ሀሳቦች ተነስተው ነበር። ሌላው ሶስተኛው ሀሳብ የነበረው በአሰፋፈር ጉዳይ ለምንድን ነው በፀሐይ መውጫ በኩል ራስጌ የሚሆነው? ለምን ትራስጌ ወደ ግርግዳ ይጠጋል? ፍራሾች እኛንን ከፍተኛውን ድርሻ መውሰድ ያለብን ክፍያውን ምናምን የሚሉ ሀሳቦች ተነሱ። በከባዱ የተጣሉበት ግን አንድ ጉዳይ ነው። በመጨረሻ የተነሳ ፍራሽ ነው በአልጋ ልክ የሚሰራው ወይስ አልጋ ነው በፍራሽ ልክ የሚሰራው? ይሄ እንዴት ያከራከራል ካልከኝ፣ ሰው ነው በሀገር ልክ የሚሰራው ወይስ ሀገር ነው በሰው ልክ የሚሰራው የሚለውን ቀይረ መስማት። ትራስ እስካሁን ደፋ ቀና እያለ ነው። ሰበር ሰሚ ላይኛው አካል ምናምን እያለ አሳትፈውታል፣ ግን ምንም ሀሳብ አልሰጠም። ዋናው የምክክር እንዲሁም የድርድሩ አለመሳካት ዋነኛ የሚባለው ምክንያት አንደኛው ምን መሰለህ? ድርድር ማለት ሰጥቶ መቀበል ነው። አሸናፊ ይሄ አልገባቸውም። የግድ በድርድር ውስጥ አንድ አሸናፊ መኖር የለበትም፣ ወይም አንደኛና ሁለተኛ መባል የለበትም። እኩል ቁጭ ብለህ ፊት ለፊት አዋተህ ነው የጋራ መገናኛ መሰረትን የምትሰራው። ፍራሽና አልጋዎች አልገባቸው። ሁለተኛው ዋነኛው ያለመሳካታቸው ችግር የስብሰባው የምክክሩና የድርድሩ ቦታ ነው። የፍራሽና የአልጋዎች ድርድር የተካሄደው ከግቢው ውጪ ካለ ደጃፍ በረንዳ ላይ ነው። በመሃል ቁጭ ብሎ ስብሰባውን ሲታዘብ የነበረው የውጪ ከተንበር ነበር። የውጪ ከተንበር የፍራሽንም ቋንቋ የአልጋንም ቋንቋ አቅም አይረዳም። ብቻ ግራ ግብት ብሎ ሲጨቃጨቁበት አየነ። ቆይ የምታወሩት ነገር አልገባኝም፣ ግን ይሄ ግርግራችሁ ለሌባ ይመቻልና ወደዛ ሄዱልኝ ብሎ በሩ ዘጋ። አዝማሪ ሲያዜም እኛ ሰፊ ህዝብ ታዳሚ የሆነን እየተቀበልን ነው እፎይ ያለው እንጂ አለበለዛማ ታምቀን አንድ ቀን እንፈነዳ ነበር። እንዴት መሰለ የሚሆነው? አዝማሪው ማሲንቆውን ይዝና ለሰፊው ህዝብ ይዘፍናል። ያጠፋውን ምከር፣ ያሻህን ተናገር፣ ነፃ ነው የነፃነት ሀገር ብለሽ ነበረ፣ እስኪ እንመካከር ይላል አዝማሪው። ታዳሚው ይቀበላል። ገላዬ ይላል። ብለሽ ነበረ፣ እስኪ እንነጋገር፣ ከዛስ በኋላ ቁርጡን ንገሪኝ፣ አጓግተሽ አናግረሽ ጉድ እንዳትሰሪኝ ይላል።
ሰፊው ህዝብ እንደዚህ በስራ ዘርፉ ነው ብሶቱን እየተወጣ ያለው ወንድሜ። ያልገባው ነገር ሻምበልና መንፈስ ሊገባቸው የማይችላቸው ነገር አንድና አንድ እኔ ማረፊያን ፍራሽን ነው ማድሰው። ፍራሽ ማድሰው አልጋው እንዳይሰበር እኔ ረፍት ነው መስጠት። የቅዠትም የህልምም መነሻው የገዛ ስራ። ዝም ብለህ ነው የምትለፋው ደስታ ስመላሽ። ሰፈሩን አይደለም በፍራሽና በስጋም ብታድሰው አይስተካከል። ፍራሽ በማደስ እንቅልፉንም ህልሙንም አትለውጥም። ዝም ብለህ ነው በከንቱ የምትለፋው። እንደኛ ተመሳስለህ አትኖርም። እንደው ልፋ ቢል ምናምን አለ። መንፈስ አልገባውም ወንድሜ። የእኔ ፍራሽ ማደስ ዘርፍ ስራ ብቻ አይደለም፣ ብሶቴን የምንወጣበት ሚዲያ ነው ወንድሜ። ዘንድሮ ሰው ሁሉ በስራ ዘርፉ ብሶቱን ባይወጣ ኖሮ ከባድ ነው የሚሆነው። ወንድሜ ሹፌር በሙሉ ወዶ መስሏል ክላክስ የሚያበዛው። ጩኸቱን እኮ በዚህ እንኳን ይውጣልኝ ብሎ እኮ ግንበኛና ናጺ ሁሉ በመዶሻና በሚስማር ድንጋይ በመፍለጥ ብሶቱን እፎይ ባይል ኖሮ እኔም ጥጥ እየገረፍኩ እፎይ ባልል ኖሮ እንዲህ በቀላሉ የምንኗኗር መስሏል። ዛሬም እዚህ ሰፈር እኔና የድራችን ዳኛ ሻምበልን አገጣጠመን። ዛሬ የድሩ ጠቅላላ ጉባኤ ስብሰባ ነበር። ሰው እንዴት ለጸቡ እንኳን አሳማኝ ምክንያት ያጣል? ጸባችን የተጀመረው በአጀንዳው ጉዳይ ነው። ስብሰባው ላይ አጀንዳዎቹ ላይ ከተወያየን በኋላ የድሩ ዳኛ ሻምበል ማን ያዘዋል የመጨረሻውን አጀንዳ መጠቆም ጀመረ። የመጨረሻው አጀንዳውም የቀጣዩ ምርጫ አካሄድና ሁኔታዎች ይላል። ልክ አጀንዳውን ከገለጸ በኋላ ማንኛውም ተሳታፊ ሐሳብ ሳይሰጥ ጉሮሮን ጠርጎ ቆመ መድረክ ላይ። ክቡራት የድራችን አባላት፣ በዚህ ድር ውስጥ በርካታ ያልጨረስኳቸው ጉዳዮችና ነገሮች ስላሉ ይሄኛው ምርጫ ይተላለፍና እኔ ልምራው። ይሄን እጄን አወጣው። ስለሚያቀኝ እድል አልሰጠኝም። የማማልጣሽን ጠጅ ቀምቅሜ ነበረ ብድግ ብዬ ማውራት ጀመርኩ። እኛ ሰፈር ውስጥ እውነትን ለመናገር እድል ይሰጠኛል ብለህ ከመጠበቅ 40-60 በትዕግስት መጠበቅ ይሻላል። በደግ ብዬ ቆይ የክቡር ዳኛ እርሶም አይጨርሱት ስራውን ነው ገንዘቡን ነው አሉ። የድሩ ስብሰባ ተሳታፊ በፉጨትና በድጋፍ ከኋላዬ ደጀን ሆነኝ። የኛ ሰፈር ሰው እንደዚህ ነው። የልቡን ስትናገርለት ያጨበጭባል፣ በተናገርከው ነገር ስትቀጣም ያጨበጭባል። እድል